እንትን የሚገባው የሚባለው ገብቷል። ግን አላውቅም ይትሩ መጽሐፍ ራሱ ከእውነት እናውቃለና እንደሚለው እንኳን ጳውሎስ የመሰለ ሰውዬ እኮ ነው ከፍለን ነው የምናውቀው። ከእውነት ከፍለን ስንደርስ እየደረስን የምናውቀው ነገር ነው ያለው። የእግዚአብሔር መንፈስ ስሩ ፕሮሰስ ነው ክራይስትን የሚገልጥልን እውነትንም ወደ እውነትም የምናድገው ስሩ ፕሮሰስ ነው። ገብቷል። በአንዲው ዳውንሎድ ተደርጎ የሚጫን እንትን የለን። ገብቷል። ለዛ ነው እኔ ግን የሚመስለኝ የሆነ ሰምሃው እኛ ጋር ያለውን ማህበረሰብ ስፔሻሊ ኢትዮጵያ እኛ ጋር ያለውን ማህበረሰብ አይ ቲንክ የማህበረሰቡም ተጽዕኖ ነው ይመስለኛል። ሜቢ ከተሳሳቱ ታርሙኛላችሁና የሆነ ጊዜ ምን አነበብኩ መሰላችሁ? የአሜሪካ ፌስቡክ እና የኢትዮጵያ ፌስቡክ የሚል አይታችሁ ከሆነ አላውቅም። ሁለት ቤስት ፍሬንዶች ነበሩ፣ ጓደኛ ማሞች ሴቶች። ከዛ አንደኛዋ ቦይፍሬንድ ያዘች፣ ፍቅረኛ ምናምን ነገር ያዘች እና ለጓደኛዋ መታ አስተዋወቀቻት እና ስታስተዋወቅ እና በትውውቁ መሃል ላይ ጓደኛዋ ከዛችኛው ከዚህ ከልጁ ፍቅር ይዛታል ማለት ነው። እና ወታ ኤፍቢ ላይ ጓደኛዬ እኮ እንዲያስተዋውቃኝ ምናምን ነገር ከልጁ ፍቅር ያዘኝ ምን ላድርግ ምናምን ነገር ስትል አሜሪካ ላይ አረ ችግር የለም ይሄ ይፈጠራል ምናምን ነገር ተረጋግተሽ እንትን በይ፣ ሰዎችን አማክሪ፣ እንደዚህ መጽሐፍቶችን አንብቢ፣ እንደዚህ አድርጊ ምናምን ነገር ብለው ሰዎቹ ኖርማል ነው አትፍሪ አትጨነቂ ምናምን ነገር ይፈጠራል ምናምን ነገር ነው። ከዛ በኢትዮጵያ ሲመጣ ገምት የስድብ ናዳ የመጨረሻ 8ኛው ሺህ ብለዋል ላይ ከሩቅ አይመጣም። ሰምታችኋል? እንትን ላይ ቲክቶክ ላይ ትዝ አለኝ የጠየቀችው አሁን ብትሞት ብትሄድ ወዴት እንደምትሄድ ታውቃለህ ምናምን ስትለው ምን አውቃለሁ ለመጀመሪያ ጊዜ አንድ ሰው ተገኘ ትላለህ። እኔ ምን አውቅልሻለሁ አይነት ነገር ማለት የእንትኑስ እንደዚህ ስትሞት ገነት ወይስ ሲኦል ሲባሉ ደስ እያላቸው እኔማ ሲኦል እያሉ ገነት የት ያልኩ ቪዲዮን እያያዩ ደስታቸውን ሳይ ዘመኑ እንደዚህ አይነት ነገር ጌታን አንዳንድ ያስተውላችሁ ከሆነ እንደዚህ አይነት ነገር እኮ በጣም ኢግኖራንስ ነው። አንዳንዴ አሁን ነው ያነሳው ይሄ በጣም ይቀልዳል ታውቃለህ። ስለ ሲኦል አጋንንትም ይመስለኛል ላይክ ኖርማላይዝ አድርጎት ምናምን ይሄ ከገባ ሲኦል ነህ አይነት ነገር ቲክቶክ ያው መቼም ከቲክቶክ አናመልጥም እና አንዳንድ ቪዲዮዎች ስናይ የሆነ እንደዚህ ነገር እንደዚህ ነው ይሄ ከገባህ በቃ ሲኦል እንገናኝ ምናምን አይነት ቀልዶች ይቀልዳል እና ምን ደረጃ ላይ ድረስ ይችላል ገብቷል። ሲኦልን ላይክ በእሳት የሚቀልድ ትውልድ ወንጌል ምን ያህል መነገር እንዳለበት በቃ ትውልዱ ገና ወንጌልን እንዳልሰማ ነው የሚያሳየውና በጣም የሚያሳዝነው አሁን ድንገት ስላነሳው ነው እንዲህ ወደ ልቤ እያወራኝ የመጣ ወደ ሀሳቤ አሁን አይ ቲንክ አስተማርን ተብሎ የትምህርቱ መብዛት ወይም ደግሞ የሴኩላር ትምህርት ሞር ምድር ላይ እንድትሰፋ ነው ያደረገው። ገብቶሃል አባባል? አሁን ድሮ የሆነ እውቀት ዲግሪ ትይዛለህ፣ ዲፕሎም ትይዛለህ እና ጥቂቶች ናቸው እንደዚህ አይነት እውቀት ያላቸው አይደለ? ብዙዎቹ ወይ
ቤተክርስቲያን ሄዱ እና እንደዚህ አይነት ነገሩ ከበድ ያለ ነው። አሁን ዘላለምን ማውራት ወይም ደግሞ እንበልና ገነት ሲኦል የሚለው ከምን አንጻር ነው የሚያዩት? በቃ ያው እንትንም የቆጠሩት ቤተክርስቲያን ስለሆነ መጽሐፍ ቅዱስና ከእግዚአብሔር ጋር የሆነ ቅርርብ አላቸው። የውጮቹን ስታየው ማለት ነው። ድሮም ቤተክርስቲያን ስለ ክርስትና በደንብ እውቀቱ ነበራቸው። አሁን ላይ ምንድነው ሴኩላር ትምህርት ጥሩ ነው በመባሉ ምናምን ነገር ያ ትምህርት የሆነ እየተለጠጠ እውቀት ባወቅኩ ቁጥር የስጋውን በተቀጠቀው ቁጥር እዚህ ጋር ነው የምትሰፋው። ይሄ አንዳንድ ድመተኛ ብላ የሚቆሙት እዚህ ጋር መሬት ጭምድድ አድርገህ ይዘህ ከዛ ስለ ሲጠይቁ አረ እዚሁ ነኝ ተወኛ እንዴት ትላለህ? አታ ለዛም ነው ሶሪ ወደ ቅድም ስልመጣ ለዛም ነው ዘላለምን የማታስበው። ለዛም ነው ሆነ ያለፈ ነገር ከሞት በኋላ ያለውን የማታስብ። እኛ ኦልሬዲ እናውቀዋለን፣ አልፈነዋል። እነሱ እስከ ሞት ብቻ ነው። ስለዚህ እስከዛች ባለች ጊዜ ዓለም ላይ የሆነ ጭብድድ ብለህ ነክሰህ የምችለውን ያህል ተምረህ የምችለውን ያህል ገንዘብ ሰብስበህ ገነት ሲሆን ይልብኛል እንዴ? አሁን እኮ ሚሊዮን መስራት እቅድ አለኝ፣ ማግባት እቅድ አለኝ፣ ልጆች መውለድ እቅድ አለኝ፣ እንትን ማድረግ አለብኝ፣ ካምፓኒ መክፈት አለብኝ፣ ይሄን መኪና ብገዛ። ይሄ ራሱ አሁን በየቀኑ የሚያስለፋቸው የሚያሰራቸው እዛ ጋር ሆኗል። እኛስ እግዚአብሔር ፈቅዶ ብንሰራ ለሱ ባንሰራ ቁጭ ብለን ቃሉን በማብረር ጊዜ እንቆያለን። እና ይሄ እንትኑ ይመስለኛል አላ ስግ መሰፋት ነው። እውቀት ሲበዛ ነው መሰለኝ። ስለ ሴኩላር ትምህርት እያሰብኩኝ ነበር። ምክንያቱም እንደሆነ ታውቃለህ ከግብረ ሰዶም ጋር ያለውን እውቀት አለ። አሁን ባለው ኤሪያ ላይ ስለ ግብረ ሰዶም ስናስብ ምን ያህል በሽተኛ መሆን ነው ግብረ ሰዶምን እንትን የሚለን እንዲሆኑ የሚያደርጋቸው ስትል ዝንጀሮ ነህ ተብለህ ተምረህ ስለ እግዚአብሔር ፈጥሮሃል የሚለውን ለስ እውቀት ኖሮ ግን ዝንጀሮ ፈጥሮሃል ተብለህ እንዴት ፈጠረ ሲባል ዲኤንኤውን ማይክሮ ምናምን እንትኑን አሳይተው ዋው አንተ እውነትም ነኝ ብለህ አሳምነው ነው። ከዛ በኋላ ስቀጥል ምን ችግር አለው? ወንድ ለወንድ ሴት ለሴት ዝንጀሮ ነኝ። ገብቶሃል? ያስተማሩን ትምህርት የሚያስተምሩን ትምህርት ወይም ደግሞ የሚጠቀጥቁብን እውቀት ሞልድ እያደረገን ለዓለም ነገር ኖርማል እየመሰለ የእውቀቱ ጥግ እያሳበደን ገብቶሃል? እና ያ ነው የማወቅ ብዛት። አሁን እዚህ ሀገር የምታየው ያ ነገር ነው። በቃ አወቅኩ የሚሉት እኮ ናቸው እንደዚህ አይነት ውስጥ የምታየው። አሁን ስታያቸው በእንትን ደረጃ እንኳን ስታያቸው ኦስትሪያ ውስጥ እንደዚህ እውቀት ብዙ የላቸው የምትላቸው ብዙ አልተማሩ የምትላቸው ግብረ ሰዶምን ይጠላል። እዚህ ኦስትሪያ ውስጥ ነጮቹ ማለት ተማርን ብለው ምናምን ትላልቅ ካምፓኒዎች ላይ የሚሰሩት እንዳለ ደጋፊዎች ናቸው። እንዴ ለምን አልኩኝና የጠቀጠቁባቸው ወይም ደግሞ የጠቀጠቁብን እውቀት ነው ኖርማል ያስመሰል። አስታወስከኝ። የዚህ ዓለም ጥበብ ለእግዚአብሔር ሞኝነት ነው ይላል። በዚህ ዓለም እንደዚህ እንትን ባረክ ቁጥር ሞኝ እየሆንክ ነው የምትመጣው ለእግዚአብሔር ማለት ነው። አሁን አንተ እንዳልከው እውቀት በበዛ ቁጥር እኛ በጣም እያወቅን ይመስላል። ለካ ሞኞች እየሆነ ነው በእግዚአብሔር ፊት። እግዚአብሔርን በእውቀት አታውቀውም፣ ስላነበብክ አታውቀውም። መገለጥ ነው። እሱ በፈቀደው ያህል ነው የምታውቀው እንጂ እግዚአብሔርን ስላሴ ቁጭ አድርጎ ሙሉን የሚያስተምር ማን አለ? እንዴት ትረዳዋለህ? እንደዚህ አድርጎ ስለሳለ ስላሴ ነው ማለት ነው ወይ ደግሞ አብ ወልድ መንፈስ ቅዱስ ነው ማለት ነው? ከአእምሮ በላይ ነው የእግዚአብሔር ነገር ማለት ነው። ጭራሽ እንደዚህ ስዕል ላይ እንኳን መቀመጥ የሌለበት ነገር ነው። እኔ አንዳንዴ ምን አስባለሁ መሰለህ፣ ክርስቶስ በህልማችን ወይ በራእይ ብናየው ኑሮ ማንም ሰው ስዕል አስቀምጦ 100% ሆኜ እነግርሃለሁ የእሱን መገለጥ እሱን ምን ያህል ፓወርፉል እንደሆነ ብታይ፣ የእሱን ግሎሪ ብታይ ጭራሽ
እንዴት ልበል በቃ ኡፍ ዋው የሚገርም ነው። እግዚአብሔር ግን ማለት ነው ደግሞ እዚህ ጋር ለማስተካከል ያክል አትማሩ እያልኩ አይደል ባይሆን እንደ ጉሽ ጠላ ቱቱ እያልክ ትምህርት ራሱ ማለት ፊልተር አድርጎ ጠላ ጠጣላት የሆነ ሰው እየከዳለ ነገ ታየዋለህ። በትልቁ አልኮልን ፈቀደ ወንድማችን ሀፒ ትላለህ። እንዴት ይደረጋል ምናምን ዩቲዩብ ምን ትምህርቱንም ያው ፊልተር እያደረግን እንማር። ግን ያው ብዙ ትምህርቶች እናንተን ከእግዚአብሔር ውጭ አስወጥተውን የመፈለጉንም አፒታይቱንም ይዘጉብናል። እግዚአብሔርን የመፈለግ እንዲሁም ጠፍቶብናል እንኳን ሳንማረው ብሶ አልተገለጠልን። ገና ሊገለጥልን ይገባል። እንኳን ሌላ ነገር ጨምረን እና ችን ለማለት ያክል ውስጤ ሲመላለስ ነበር ስለ ትምህርት ሳስብ። በጣም ኖርማል ነገሮች ብዙ ነገር ኖርማል አስመስለናል። በሆነ ምክንያት በሆነ ዲፊኒሽን በሆነ ማቴማቲክ ሰርተውልን ይሄ ነው ስላሉት ማለት ነው። ይህን ማቴማቲክ ራሱ ማን ያመጣው? አንዳንዴ እኮ የምር እኮ አናውቀውም እኮ ምን እየሰሩብን እንዳለ በእውቀት ደረጃ ማለት ነው። ማየቱ ጥሩ። ይህንንም ያው ይህንን ዳይሜንሽን የሚያሳይ ከላይ ነው። እሱንም ያው ወደዛው ስንመልስ ከላይ ነው ትላለህ እና እንደዛ ነው እላችኋለሁ።